ምንድነው ሮቦቲክስ? አሁን ላይ የደረሰው ትሬንድስ ምን ላይ ነው? እንዴትስ አንድ ተማሪ ሮቦቲክስ ዲዛይን አደርጋል፣ ሮቦትን ዲዛይን አድርጋል፣ ቢሃይንድ ዘ ሲን ኦፍ ሮቦቲክስ ያሉትን ነገሮች በደንብ እንማማራለን ማለት ነው። ከመጀመሪያው ስጀምርላችሁ ዲዛይን ብያቸዋለሁ። ዲዛይን ሲባል ከባድ ነገር ሊመስላችሁ ይችላል፣ ግን እጅግ በጣም ወሳኝና እንዴት ራሳችሁን ክሪኤቲቭ እንደምታደርጉት የሚነግራችሁ ቱል ነው። ዲዛይን ስንል አንድ ነገር ተርም እጠራላችኋል። ያም ተርም ዲዛይን ቲንኪንግ ይባላል። ዲዛይን ቲንኪንግ ምን ለማለት ፈልገ ነው ልትሉኝ ትችላላችሁ። ዲዛይን ቲንኪንግ ማለት ዘ ዌይ ሃው ቱ ሶልቭ ኤ ፕሮብሌም፣ እንዴት ችግሮችን ወይም ቻሌንጆችን ሶልቭ ታደርጓቸዋላችሁ ወይም ትፈቷቸዋላችሁ በሚል ነው የምንጀምረው። ሞስት ኦፍ ዘ ታይም ያላችሁበት ዙሪያ በፕሮብሌም የታጠረ ነው። ላናየውም እንችላለን። እነዛን ነገሮች በዲዛይን ቲንኪንግ ሶልቭ እናደርጋቸዋል። ዲዛይን ቲንኪንግ በራሱ ስቴጆች ይኖሩታል። እነዛ ስቴጆች 5 ስቴጆች ናቸው። እነዛ ስቴጆች አንደኛው ኤምፓቲ ይላል፣ ርህራሄ እንደማለት ነው። ከዛ ዲፋይን ታደርጋላችሁ። ከዛ ብዙ አይዲያዎችን ታመነጫላችሁ። ከዛ በመቀጠል ደግሞ ፕሮቶታይፕ ታደርጋላችሁ። ከዛ የሰራችሁትን ፕሮቶታይፕ እንደገና ቴስት ታደርጋላችሁ።